ሀገሪቷን አዙሪት ውስጥ እየከተተ ያለው የጠቅላይ ሚኒስትሩ አመለካከት ነው። እውነቴን ነው የምልህ። ትላንትና ላይ ማነጣጠር ለኢትዮጵያ አይጠቅምም። ቁስል ማነሳሳትን ነው፣ ልዩነትን ማስፋትን ነው፣ አነሰሪ ኮንትሮቨርሲ። ይሄን የምልህ እንደ አክቲቪስት ብቻ አይደለም። አሃብ ስተዲድ ማአት ፔፐር ጽፌበታለሁ። ኢትዮጵያን ብቻ አይደለም፣ የአርመንና የቱርክን አጥንቼዋለሁ፣ የአሜሪካን የውስጥ ጉዳይ አጥንቼዋለሁ፣ በአውሮፓ የነበረውን አጥንቼዋለሁ፣ ህንድ የነበረውን አጥንቼዋለሁ። በቀድሞን ሂስቶሪካል ሚሞሪ የሚባል አለ። the impact of historical memory on contemporary politics ትልቅ ፊልድ ማአት ፒኤችዲዎች የተሰሩበት ማአት ግጭቶች፣ አብዛኞቹ የዓለማችን ግጭቶች ስለ ነገ አይደለም። በነገራችን ላይ አብዛኞቹ የዓለም ዴድሊ የሆኑ ግጭቶች ትላንትን እንዴት እናስታውሰው። ስለዚህ ምን ማድረግ ነበረባቸው? ምንድነው ያደረጉት? ጠቅላይ ሚኒስትሩ እዚህ ጋር የሚወቀሱበት ነገር የምኒልክን ቤተ መንግስት ማደሳቸው ነው ጥፋቱ? ማደሱ አይደለም። አንደኛ ከመነሰክ ወደ ትላንትናው ከፍታ እንመለስ። ፕሮብሌማቲክ ነው። ለአንዱ ከፍታ የነበረው ሌላው ሸለቆ ነበረ። ለአንዱ ደስታ የነበረው ለአንዱ ሀዘን ነበረ። ለአንዱ ድል የነበረው ለአንዱ ውርደት ነበረ። ስለዚህ ያ መነሻ ችግር አለበት። ሁለተኛ ቤተ መንግስቱ ምኒልክ ነበረበት፣ ኃይለ ሥላሴ ነበረበት፣ ደርግ ነበረበት። ሌላው መልሶ እነዛ ኮንትሮቨርሻል የሆኑ ንጉሶችን መልሶ እንደ ትልቅ ንጉሶች መኮፈስ ለደጋፊዎቻቸው ትልቅ ሊሆኑ ይችላሉ። እነሱ ለጨቆናቸው ህዝቦች ግን ሰይጣን ነበሩ። ስለዚህ አፍርሶ አዲስ መሰራት ነበረበት። ታሪክ አይጠፋም። ማደሱ አይደለም። በአዲስ መልኩ በዋክስ የተሰራ ንግሩ በጣም ዓለም ያደነቃቸው ንጉስ ምናምን ኖ መለስን እኮ ኃይለ ሥላሴ ከኛ በፊት ነው። ምኒልክ ከኛ በፊት ነው። መለስን እኮ የሚያመልኩት የሚወዱት ሰዎች አሉ አይደለም እንዴ? ማዕከላዊ ደግሞ እግራቸው የተቆረጠ የተኮላሹ ሰዎች አሉ። ስለዚህ ሁለቱም ታሪኮች መነገር ነበረባቸው። እንደዚህም ጥሩ ስራዎች ሰርተዋል፣ እንደዚህም መጥፎ ስራዎች ሰርተዋል። ግን በታሪክ አጋጣሚ እቺን ሀገር መርተዋል፣ መታወስ አለባቸው። ወይ ሁለቱም መነገር አለበት ወይ ተከርኖ ይብሰል ብሎ መድፈን ነው የሚያስፈልገው። ምክንያቱም ኦሮሞ ውስጥ፣ ወላይታ ውስጥ፣ ሲዳማ ውስጥ፣ ሶማሊያ ውስጥ የኃይለ ሥላሴ ስም ሲነሳ የሚነሳው ጠባሳው እስከዛሬ ፍረሽ ነው። እዚህ ጋር ማዕከላዊን ላይ የነበረውን ሰቆቃ እየተናገርክ ማዕከላዊን እኮ የከፈተው ኃይለ ሥላሴ እኮ ነው። በደርግ ጊዜ የቀጠለው እና ጠባሳችንን የህዝቦችን ጠባሳ መነካካት አያስፈልግም። ዓለም ላይ ዴድሊ የሆኑ ግጭቶች በሙሉ ነገን እንዴት እንጻፍ በሚለው ነገን እንዴት እናሳምር በሚለው አይደለም፣ ትላንትን እንዴት እናስታውስ በሚል የባልካን ጦርነት ብትወስደው የዛሬ 400 ምናምን ጦርነት ነበራቸው። የመጀመሪያው ዓለም ጦርነትም የሁለተኛው ዓለም ጦርነትም ከዚህ ጋር ተያይዞ ነው የተነሳው። ስለዚህ ሀገርን ወደ ጦርነት የትላንትናን የጦርነት የመገዳደልን ዘመን ከፍ አድርጎ ለማሳየት መሞከር ቁርሾችን በመቀስቀስ የተዳፈኑ እሳቶችን በመቀስቀስ ቁስልን ጠባሳን መልሶ በማቁሰል ወደፊት የባሰ ጦርነትን መጋበዝን ነው የሚያመጣው። ስለዚህ it's incredibly embarrassing። እኔ ኦሮሞ ስለሆነ አይደለም ጠቅላይ ሚኒስትሩ የምለው። በነገራችን ላይ ጠቅላይ ሚኒስትሩ ኦሮሞ ባይሆን ኖሮ አማራ ቢሆን ኖሮ አያደርገውም ነበር ይሄንን because it's dangerous። ስለዚህ እኛ ከዚህ ጋር ስለተያያዘ ብቻ አይደለም አኑሌ ይሄን ነው። አንደኛ the other side of the story መነገር አለበት። አሁን ቅድም ስትገልጽልኝ እኮ ኋላችን እያሰብን ቁርሾ መቀስቀስ አያስፈልግም ካሉ አኑሌ መገኘት አኑሌ ላይም ሌላ ቁርሾ መቀስቀስ ነው። አንተ ከዚህ ከቀሰቀስክ እኔ ያኛውን ታሪክ መናገር ግዴታዬ ነው። አንተ ምኒልክን የምትኮፍሰው ከሆነ እኔ የሱ ወንጀል መናገር ግዴታዬ ነው። ምክንያቱም የሰማዕታቱ የተጎጂዎቹ ደም የነሱ ሮሮ መሰማት መቻል አለበት። ምን ይጠቅማል? ልዩነት ከመፍጠር በስተቀር ግን ምን ይጠቅማል? ኦኬ ልዩነቱ እንዲቀር ከተፈለገ ምኒልክን መኮፈስ፣ ኃይለ ሥላሴን መኮፈስ፣ መለስን መኮፈስን ዝጉት። ታሪክ ይጠፋላ። ታሪክ አልባ ሀገር እንሆናለን። ከነ መጥፎም ነገራቸው ከነ ጥሩ ነገራቸውም ለትውልድ መሸጋገር አለበት። ይሄ መሪ ጥሩም ነበረ መጥፎም ነበረ፣ ነገር ግን በዘመኑ ስለዚህ ቤተ መንግስት ውስጥ ምን እናድርግ መሰለ? ምኒልክንም እሱ የጨፈጨፋቸውንም ለሁለቱም ሐውልት እናቋቁም። አባውዛት እንደዛማ ኢትዮጵያውያን በሙሉ አልተገፋንም አልተጨቆንም የሚሰለም ሁሉም ይኖር
ግን የክልሎች መታወሻ ደግሞ ለየራሳቸው ደግሞ ተሰርቷል። ወዴት ሚኒልክን እንደ ጣዖት ለማምለክ የሱን ፎቶ የሱን በጡብ የተሰራ ነገር የምታስቀምጥ ከሆነ የአኖሌንም የጨለንቆንም ሶማሌው ላይ የደረሰውንም ወላይታ ላይ የደረሰውንም በሙሉ ታሪክ ይጻፍና ተጽፎ ብቻ ሳይሆን የነሱ ሚኒልክ ምንድነው በምንድን አስገባ የተባለው? ሬዲዮን አስገባ የተባለው? ባቡር አስገባ ነው የተባለው? ይቀመጥ። ኃይለ ሥላሴ መኪና መጣ ብሎ መኪናውን አስቀምጧል አይደል? ጠቅላይ ሚኒስትሩ ኃይለ ሥላሴ ባሌ ላይ ያደረገውን ጭፍጨፋ ትግራይ ላይ ያደረገውን ጭፍጨፋ ደግሞ የሚያሳይ እዛ ጎን ለጎን እዚህ ጋር እሱ የሰራው በጎ እዚህ ጋር እሱ የሰራው ክፉ ጎን ለጎን ይቀመጥና አዲሱ ትውልድ በጎንም አይቶ ክፉንም አይቶ የራሱን ሚዛናዊ ይውሰድ። ስለዚህ መታደሱ ሳይሆን ክፋቱ ሚዛናዊ ይሁንና ሁሉም ነገር ይተጠቀስ። ቤተ መንግስት መታደሱማ ጥሩ ነው፣ ያ አይደለም። ቤተ መንግስት ታድሶ ግን እዛ ቤት እዛ ቤተ መንግስቱ እኮ በሰው ላይ የሆነው ነገር በነገራችን ላይ እዛ ቤተ መንግስት ውስጥና ማዕከላዊ ከታሰሩ በደርግና በኃይለ ሥላሴ ከታሰሩ ሰዎች ውስጥ አብዛኞቹ ተኮላሽተው ነው የወጡት። it is very emotional። ዛሬ ያሉ እነዚህ ሰዎች አንድ ቀን ክብር ሳይሰጣቸው፣ በተለይ ደግሞ ይሄ መንግስት ቤት ሞራሉ ነውና ይሄን የሚሰሩት ደርግ ያኮላሻቸው፣ ወያኔ ያኮላሻቸው፣ ኃይለ ሥላሴ ያኮላሻቸው አመራሮቻችን እኮ they are alive። አንድ ቀን ክብር አልተሰጣቸውም። አንድ ቀን ለነሱ ክብር ለሞቱ ተዋቸው። አኖሌ ላይ ጨለንቆ ላይ ለተጨፈጨፉ ተዋቸው። they are alive እኮ የኦነግ አመራሮች፣ የመጫቱ ላማ አመራሮች ስንት ስቃይ ኃይለ ሥላሴ ያደረሰባቸው ያንን ስቃይ ተቋቁመው ታግለው ለህዝቦች የዛሬዋን ቀን ያመጡ አመራሮች ሳይወልዱ ልጅ የላቸውም የሚልኩ ዛሬ እኔና አብይ ልጅ አለን። ኦኬ ልጅ አለን የምንልከው ልጅ የላቸውም። አኮላሽተዋቸው ዛሬ እኔና አብይ በቪኤት እንዞራለን፣ ይጨበጨበልናል ቲቪ ላይ። ኦኬ እነኚህ ሰዎች ግን በላዳ ታክሲ በውይይት ታክሲ ነው የሚሄዱት። ማን ዞር ብሎ አያቸውም። ሕክምና የላቸውም። ለነሱ ክብር መደረግ ነበረበት። ለታጋዮቻችን ለነሱ ክብር ሳይሰጥ ሰው ሲበሉ ለነበሩ፣ ሰው ሲጨፈጨፉ ለነበሩ፣ ወሎ ሲራብ ዓለምን እየዞሩ ራሳቸውን ሲኮፍሱ የነበሩ ንጉሶችን እንደ ደህና ነገር ከፍ አድርጎ ማቅረብ አይደለም በትናንትናው ትውልድ በዛሬው ትውልድ ላይ ማሾፍ ነው። ስለዚህ እኛ አኖሌ በመሄዳችን መመስገን ነበር እንጂ ያለብን። አሁንም አንድ ነገር ቃል መግባት እፈልጋለሁ። ሚኒልክን እስከሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን። ኃይለ ሥላሴን እስከ ኮፈሱ ድረስ የሱን ወንጀል እዚህ ኃይለ ሥላሴ ዓለም ያደነቀው ንጉስ ሲባል ሶማሌዎች በአንድ ጉርጓድ 100 ምናምን የሚሆኑ ሽማግሌ ኡጋዞች ያለቁበትን ሄደው ሲያወጡ ነበር አጥንታቸውን። we are going to do that። ህዋቶች መለስን እስከ ኮፈሱ ድረስ በሱ አገዛዝ ውስጥ ያለቁትን የተኮላሹትን ያለ ልጅ የቀሩትን አውጥተን እናሳያለን። ምክንያቱም የጭቁኑ ህዝብ የምስኪኑ ህዝብ የቪክቲሙ ስቶሪ it has to be told።